ከሰው ጉልበት የስዕል ጉልበት ይበልጣል። ሰውየው ሲጋደም እሱ ጠጋ ብሎ ይቀመጣል። ስዕሌ ሆይ ከእኔ ዕድሜ ያንተ ዕድሜ ይረዝማል፣ እኔ ስሞት ያንተ መሰንበት ይገርማል። ሊቀ መዘምራን ሞገስ ወጊዮርጊስ በአስመራ የኢትዮጵያ ደራሲያን ማህበር አባል ሆነው እንደውም ልክ ሊያርፉ ጥቂት ጊዜ ሲቀር 1978 ዓ.ም አዲስ አበባ ላይ በተካሄደው የደራሲያን ማህበር ጉባኤ ላይ መጥተው ተሳትፈው ተመልሰዋል። ለሀገሬ ብዬ ነው የትውልድ ቀየን ትቼ በትግራይ በጎንደርና በሸዋ ክፍላተ ሀገራት የተዘዋወርኩ የኖርኩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የመስታወት ሚዲያ ተከታታዮች በልዑል እግዚአብሔር ስም እንደምሰነበታችሁ፣ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አሜን። በምሕረቱ ቸርነት የጠበቀን ከዚህ ጊዜ ያደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ የተለመደውን ሳምንታዊውን አባቶችን እወቅ የሚለውን መርሐ ግብራችን ነው ወደ እናንተ የምናደርሰው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትሆኑ በልዑል እግዚአብሔር ስም እንጠይቃለን። እንግዲህ በዛሬው መርሐ ግብራችን ታሪካቸውን የምንዘክርላቸው በርከት ያሉ መጻሕፍትን በማዘጋጀትና ቤተክርስቲያንንም ሀገርንም በልዩ ልዩ መንገድ በማገልገል የሚታወቁት ሊቀ መዘምራን ሞገስ ዕቁበ ጊዮርጊስ ይባላሉ። ታላቁ ሊቀ መዘምራን ሞገስ ዕቁበ ጊዮርጊስ ከአቶ ዕቁበ ጊዮርጊስ ወልደ ኢየሱስና ከወይዘሮ ወለተ ትንሣኤ ኃይለ ሚካኤል በ1907 ዓ.ም መስከረም 1 ቀን በኤርትራ ክፍለ ሀገር በሐማሴን አውራጃ በለጎጨዋ ወረዳ ልዩ ስሙ ክትሞ ውሊዕ በሚባል አካባቢ ነው የተወለዱት። እንግዲህ በዚያ ዘመን ማንኛውም ወላጅ እንደሚያደርገው 12 ዓመት ሲሞላቸው በስርዓተ ትምህርት ተቀርጸው እንዲያድጉላቸው በማሰብ የሚጸሊም ወደሚባል ቦታ ወስደው ለአንድ ታላቅ አባት ሰጧቸው። እኒያም ታላቅ አባት ፊደሉን አስቆጥረው ዳዊት አስደግመው እስከ ቁም ጽሕፈት ድረስ ያለውን አስተምረዋቸዋል። የኔታ እንድርያስ አሰው የተባሉ ታላቅ ሰው ናቸው። ከዚያ በኋላ ወደ ትግራይ ክፍለ ሀገር ወደ እንደርታ በመምጣት ደብረ ኃይል በተባለው ገዳም ቅኔ ያስተምሩ ከነበሩት ከመምህር ገብረ ሕይወት ቅኔን ከናገባቡ ጠንቅቀው ተምረው በቅኔ ለመምህርነት በቅተው ተመርቀዋል። ከዚያ ከቅኔ ትምህርት ወደ አቋቋም ትምህርት ነው የገቡት። የኔታ ፈለቀ ከሚባሉ ትልቅ አባት ከእሳቸው ዘንድ ገብተው የጎንደርን አቋቋም በሚገባ ተምረው ከዚያ በኋላ ትምህርቱን ለማስፋት ከቦታ ወደ ቦታ እየተዘዋወሩ ወደ ጎንደር ክፍለ ሀገር መጥተው ወደ ደብረ ታቦር አካባቢ የጎንደርን አቋቋም፣ የጸናጽሉን አወራረድ፣ አመላለሱን፣ ባህሉን አጠቃላይ በሚገባ አጠናቀው ተምረዋል። ከዚያ በኋላ ቅኔ በጣም በሚገባ አውቀው ስለነበር ወደ መጽሐፍ የመግባት ፍላጎታቸው እየጨመረ ስለመጣ ወደ ሸዋ ክፍለ ሀገር በመሄድ በታዕካ ነገሥት የዳግማዊ ምኒልክ መታሰቢያ ትምህርት ቤት የመጽሐፍ ትምህርታቸውን ጀመሩ። በዚያ ቦታ ትልልቅ ሊቃውንት ባለፉት ጊዜያት በልዩ ልዩ ፕሮግራሞቻችን ታሪካቸውን የዘከርንላቸው ትልልቅ ሊቃውንት እነ ታላቁ ሊቅ አለቃ ኅሩይ ፈንታ ነበሩ። ከአለቃ ኅሩይ መጻሕፍተ ሊቃውንትንና አውሻህድን ተምረዋል። ከዶክተር አለቃ አየላለሙ የመጻሕፍት ሐዲሳትን ትርጓሜ ተምረዋል። እንግዲህ ይህን በሚማሩበት ጊዜ ዘመኑ ወደ የጣሊያን ወረራ የመጣበት ስለነበረ በተለይ 1931 ዓ.ም ሞገስ አስገዶም እና አብርሃ ደቦጭ የተባሉት ኢትዮጵያውያን በጣሊያን ላይ የቦምብ ፍንዳታ አድርገው አደጋ ፈጽሞ ስለነበር በዚህ ምክንያት ያው በርካታ ኢትዮጵያውያን መከራ ሲደርስባቸው ሞገስ ዕቁበ ጊዮርጊስ በዚያ ቦታ የዓይን ምስክር ነበሩ። እንግዲህ የካቲት 12 ቀን አሁን 6 ኪሎ ዩኒቨርሲቲ
እና አንበሳ ግቢ መሀል ላይ የምናገኘው አደባባይ የካቲት 12 ሆስፒታሉም ጭምር የተሰየመው የካቲት 12 ቀን በጥይት አይደለም። አብዛኛው የአዲስ አበባ ነዋሪ በአካፋ፣ በአድዋማ፣ በፋስ፣ በመዶሻ ጭምር በተገኘው ነገር ሁሉ በብዙ ሺህ የሚቆጠር ኢትዮጵያዊ የተጨፈጨፈበት ነው። ለዚህ አይነት ምስክር ናቸው። ታላቁ ሊቅ ሞገስ ወጊዮርጊስ ከመምህሮቻቸው ጋር ከናለቃ አየለ አለሙ ጋር ሆነው ቅድስት ማርያም እየተመላለሱ በሰዓታቱ በሀዘን መለቅሶ ሲኖሩ አይ እነዚህም የአርበኞች አበረታች ናቸው ተብለው 1931 ዓ.ም ተይዘው ታስረው ብዙ እንግልት ደርሶባቸው ነበረ። ከዚያ በኋላ ወደ ሀገራቸው ተመልሰው በትግራይ አካባቢ ወደ ኤርትራም ሄደው ደብረ ጽማህ በሚባለው ቦታ ወንበር ተክለው እያስተማሩ እግረ መንገዱ ደግሞ የደብሩ አስተዳዳሪ ከነበሩት መምህር ገብረ እግዚአብሔር ከሚባሉት አባት የቅዳሴን ትምህርት ተምረው በመምህርነት ተመርቀዋል። እንግዲህ የድሮ መምህራን አንዱን ተምረው በቃኝ አይሉም። እንደ ዛሬው መጽሐፍ ስላልበዛ ሌላ የሚያምኑት የላቸውም። ጠንክረው መማር፣ መጠየቅ፣ መቀጸል ነው። ዛሬ ሁሉም ነገር ስለተጻፈ አለኝ ከመጽሐፉ አይዋለው ነው። ያኔ ግን መጠየቅ ነው። መምህር ሆነው እንኳ አቋሙን እየተማሩ ቅኔ እየተማሩ አቋም እየተማሩ ዜማ እየተማሩ መጽሐፍ መጠየቅ ልማድ ነው እና ወንበር ተክለው በጎን ቅዳሴ ተምረው ለመምህርነት ወቅተዋል። ከዚያ በኋላ ተመልሰው ወደ አዲስ አበባ ተመልሰው የእነዚህን መጽሐፍ ትርጓሜዎችን በሚገባ ጥንቅቅ አድርገው አውቀው ምስጢራቱን አደላለው ተምረዋል። እንግዲህ አገሪቱ ወደዛ ከዚያ ከመከራ እንድትወጣ ብዙ ስራ ሰርተዋል ለነፃነት። እኔ ከሀገሬ የወጣሁት ከተወለድኩበት ቦታ የወጣሁት ለሀገሬ ብዬ ነው፣ የምንከራተተው ለሀገሬ ብዬ ነው የሚል ጠንካራ አቋም ነበራቸው። ኤርትራም ወደ እናት ሀገሯ ወደ ኢትዮጵያ ከባይዳን ግዛት ነፃ ወጥታ ወደ እናት ሀገሯ ወደ ኢትዮጵያ መቀላቀል አለባት የሚል ጠንካራ አቋም ያላቸው፣ ሰውን ሁሉ በጣም የሚያከብሩ፣ ለሰው ሁሉ ትልቅ ዋጋ የሚሰጡ ስለነበሩ የሰላም አባት የሚል ትልቅ ስም ያላቸው ናቸው ሞገስ ወጊዮርጊስ። በዛ ላይ ስመጥር ጸሐፊ ናቸው። በርከት ያሉ መጻሕፍትን ጽፈዋል። ወደ 9 የሚደርሱ መጻሕፍትን ጽፈዋል። ከዚያም ባለፈ ንግግሮቻቸው ራሳቸው በጣም የሚገራርሙ ፍልስፍናን ያዘሉ ንግግሮች አሏቸው። ለምሳሌ እንዲህ የሚል በዚህ በአንጋረ ፈላስፋ ከሚባለው መጽሐፋቸው ግርጌ ላይ እንዲህ የሚል ጽሑፍ እናገኛለን። ከመጽሐፉን ጽፈው ፎቶግራፋቸውን አድርገው ከፎቶግራፋቸው ግርጌ ላይ እንዲህ የሚል ጽሑፍ ጽፈዋል። ያልሞተ ሰው የሚንቀሳቀስ ሬሳ ነው። ፎቶ ወይም ስዕል ግን የማይንቀሳቀስ ሕያው ነው። ከሰው ጉልበት የስዕል ጉልበት ይበልጣል። ሰውየው ሲጋደም እሱ ጠጋ ብሎ ይቀመጣል። ስዕሌ ሆይ ከእኔ ዕድሜ ያንተ ዕድሜ ይረዝማል። እኔ ስሞት ያንተ መሰንበት ይገርማል። ሰላምታዬን አቅርብልኝ ለሚከተለው ትውልድ። አንተ ሰንባች ነህና እኔ ወደ አፈርነት ስሄድ ይላሉ። ስዕላቸውንና እሳቸውን እያነጻጸሩ የገለጹት ነው። በዚህ መንገድ ሞትንና ሕይወትን ገልጸዋል። ሌላ እንዲህ ፍልስፍናዊ ንግግር በተለይ አንጋረ ፈላስፋ ላይ ያስቀምጡት የራሳቸው ፍልስፍና ንግግር አለ። ምሽት የቁም ህልም ነው ይላሉ። ህልምም በሀሳብ ተቀርጾ በቅዠት የሚወለድ ነው። ማስተዋል የራቀን ለማቅረብ የቀረበውን ለማራቅ የሚያገለግል የልብ መነጽር ነው። መከራ የጠባይ ማረሚያ፣ የሥራ ማነቃቂያ፣ የጥበብ ማቋቋሚያ ነው። ተስፋ ከማጣት ወደ ማግኘት ለመሸጋገር የሚያገለግል መሰላልና ድልድይ ነው ይላሉ። ትዕግስት አድብቶ ቆይቶ ድል የማድረጊያ መሳሪያ ነው ይላሉ። ትሕትና ምንጊዜም የበላይ ለመሆን መቆናጠጫና መውጫ እርከን ነው ይላሉ። ፍቅር መያዣ የሌለውን የሰው ልብ አስሮ ለመሳብ የሚያገለግል የሰላም ገመድ ነው ይላሉ ሊቀ መዘምራን። ቁጣ ጠብ እሳትን ለማቀጣጠል የሚጫር የኮሶ ክብሪት ነው። መከራ የሥራ ጥልቀትን መለኪያና መመጠኛ ነው። ችኮላ የትዕግስት ጠላት፣ የጸጸት አባት ነው። አደገኛ ሞት ያለበትን የማያውቀው ያልተገራ አንደበት ነው። የሰው ዕውቀቱ ፍላጎቱ፣ የሰው ጠላቱ አንደበቱ። መስማቴን አምነዋለሁ፣ ማየቴን ግን አረጋግጥበታለሁ። ሳይሰራ አገኛለሁ የሚል ተስፋ የሌለው ሰው ነው። በጠላት ከሚጎዱ ይልቅ በጠላት ምክንያት የሚጠቀሙ ይበዛሉ። ሀብታምና ድሃ የሚበሉት አንድ እንጀራ ስለሆነ የሀብትና የድህነት ልዩነቱ አለኝና የለኝም ብቻ እና እንዲህ ያሉና ይህን የመሰሉ
በርከት ያሉ ቁም ነገር አዘል ነገሮችን በጽሁፋቸው ሰፍረው እናገኛለን። እንግዲህ ሊቀ መዘምራን 9 ብዙ ሰፋፊ ይዘት ያላቸው 9 መጻሕፍትን ጽፈዋል። በተለይ መርሐ ጽድቅ ባህል ሃይማኖት የተባለውን ከምስጢራት ላይ ጀምሮ አምስተኛ አዕማደ ምስጢር፣ ስለ ነገረ ቅዱሳን፣ ስለ ቅዱሳት መጻሕፍት እና መናፍቃን ስለሚያነሷቸው ጥያቄዎች እንደ መልስ ሊያገለግል የሚችል መጽሐፍ ነው። መርሐ ጽድቅ በሁሉም ሰው የታወቀ ነው። እዛ መግቢያ ላይ የሚገርም መግቢያ ሰጥተዋል። ከባህር የሚያሻውን ያህል ቀርቶ እንደመጠቀም ከመጻሕፍትም ለጊዜው የተፈለገውን ያህል በጥቅስ መልክ ወስዶ ይጠቅማል በሚል አስተሳሰብ ለአንዳንድ አከራካሪና አጠራጣሪ ነገሮች የምጠቀምባቸውን ኃይለ ቃሎች ከልዩ ልዩ መጻሕፍት ቀድቶ በመጽሐፍ ቅዱስ ማሰራጨት የተለመደ ነው ይላል። በዚህ ጊዜ ልዩ ልዩ አዳዲስ እምነቶችና አምልኮቶች እንደ እንጉዳይ ሲፈሉና ሲበቅሉ ይታያሉና ለእነሱ መከላከያ ይሆናሉ ይላል። እንግዲህ ይሄ ማለት አዲስ ድርሰት ደርሶ ለመናፍቃን ምላሽ የሚሆን መጽሐፍ ቅዱስን የሚያብራራ ሃይማኖትን የበለጠ የሚያሳውቅ መጽሐፍ ማዘጋጀት መልካም መሆኑን በዚህ መንገድ ገልጸዋል። ግን ይሄን የገለጹት እንዴት ነው? መጽሐፍ ቅዱስ እንደ ባሕር ሆኖ ከባሕር ሰው በጽዋ በዋንጫ ወይም በተፈለገው ነገር ቀድቶ ለጥም መቁረጫ እንደሚጠቀም ከቅዱሳት መጻሕፍት አውጣቶ ለጥያቄው ለክርክሩ መልስ መስጠት ይገባል ብለው መጽሐፍ ቅዱስን ባሕር ብለው ነው የሚገልጹት። የድርሰት መጻሕፍት ሁሉ መጽሐፍ ቅዱስን መሰረት በማድረግ አብራርተው የሚያስረዱ ሲሆኑ አዋልድ ናቸው በሚባል አስተሳሰብ አንዳንድ ተጠራጣሪዎች የማይቀበሏቸው ስለሚገኙ እናምነዋለን እንቀበላለን በሚሉት በመጽሐፍ ቅዱስ ለማሳመንና ለማስረዳት አብዛኞቹ መጻሕፍት መነሻቸው ከመጽሐፍ ቅዱስ ነው ብለው እንዲህ ያሉ ነገሮችን ያብራራሉ። መጻሕፍቶቻቸው እንግዲህ ለህትመት የበቁት አንደኛ መክሰተ ልሳናት ዘሕፃናት፣ ሁለተኛ አንጋራ ፍላስፋ፣ ሶስተኛ ሰዓታት ምስለ ባሕረ ሐሳብ፣ አራተኛ ስነ ፍጥረትና አምስተኛ አዕማደ ምስጢር እንግዲህ አንድምታ ነው። ይሄ በብዙ ሰዎች ይገኛል። አምስተኛ መድበል አምሃ ሰላም፣ ስድስተኛ ጥንታዊ ምሳሌ በአማርኛ፣ ሰባተኛ ጥንታዊ ምሳሌ በትግርኛ፣ ስምንተኛ መዝገበ ቃላት በአማርኛ፣ ዘጠነኛ መርሐ ጽድቅ ባህል ሃይማኖት። እነዚህ ታትመውላቸዋል። ያልታተሙ ደግሞ መጻሕፍቶች እንዳሏቸው ይነገራል። በተለይ መዝገበ ቃላት ግዕዝና አማርኛ፣ ተስሎተ አንጥያኮስ ውሳጥ ወስጣዊ አትናቴዎስ የሚል ምናልባት በቅርቡ በአንድ ወንድማችን መምህር ቃለ ጽድቅ የታተመ ይመስለኛል ይህ መጽሐፍ። ሶስተኛ ዛንታ አበውና ተረት በትግርኛ፣ አራተኛ መዝገበ ቃላት በትግርኛ፣ አምስተኛ ፊሳለጎስ ፈላስፋ እንግዲህ ይሄ በልዩ ልዩ ጸሐፍት ታትሟል አሁንም። ስድስተኛ የኢትዮጵያ ሊቃውንት ቅኔ፣ ሰባተኛ አስተዳደግ የሚሉ መጻሕፍትን አዘጋጅተው ሰባቱ እንግዲህ ሳይታተሙ የቀሩ ናቸው። ሰውየው ምን ያህል ከዚያ 9 ከዚህ 7 16 መጻሕፍትን አዘጋጅተዋል ማለት ነው። ለሀገር ጥቅም በጣም የሚያስቡ ተቋቋሚ ናቸው። ሊቀ መዘምራን ሞገስ ስለ ኢትዮጵያ ሲናገሩ ኢትዮጵያ ጥገኛ በመሆን የፊደልና የሥነ ጽሕፈት ተመጽዋች አለመሆኗን ሲገልጹ የራሷ ፊደልና ስነ ጽሕፈት ያላት ሀገር ስለሆነችም ቋንቋውን በየጊዜው እያሻሻለች የነበረች ያለችና የምትኖር ታሪክና የታሪክ መዝገብ የሆነች ሀገር ናት ብለው የሚገልጿት የኢትዮጵያ ቤተክርስቲያን ከቀድሞ ጀምሮ የሀገሩን ባህልና ታሪክ አበክራ ጠብቃ የኖረች ከመሆኑም በላይ ለሁሉም ትውልድ ዘመናዊና የአማርኛ ትምህርትና ቋንቋ መሪና በርከፋች የሆነችው ቤተክርስቲያን መሆኗን የማያምን የለም ብለው አጠንክረው ይገልጻሉ። በተለይ የሀገራቸውን የኤርትራን ለጠላት መያዝ ምን ያህል እንደማይወዱት ሲገልጹ እንዲህ ሲሉ እናገኛቸዋለን። ለሀገሬ ብዬ ነው የትውልድ ቀየን ትቼ በትግራይ በጎንደርና በሸዋ ክፍላተ ሀገራት የተዘዋወርኩ የኖርኩት። ከዚያም በኋላ ኢትዮጵያ ወይም ሞት ከሚሉ የሀገር ፍቅር አባላት ጎን የተሰለፍኩት። በወቅቱ ኤርትራ ከባይልቅ ግዛት ወጥታ ወደ እናት ሀገሯ እንድትቀላቀል ባለኝ አቅምና ጉልበት ተሳትፌያለሁ። ይህም ሲሆን ለመመልከት ችያለሁ ብለዋል። የኤርትራን ወደ ኢትዮጵያ መቀላቀል በማየታቸው ደስታቸውን ሲገልጹ ማለት ነው። እንግዲህ በዚህ መንገድ ብዙ ስራ የሰሩ ናቸው። በስንሂት አካባቢም ከረን ከተማ ላይ ልደታ ማርያም ቤተክርስቲያን ቅኔንም መጻሕፍተ ሐዲሳትን ቅዳሴን በማስተማር በርካታ ደቀ መዛሙርት አፍርተዋል። በኋላም ከንቡረ እድ ሜጥሮስ ገብረ ማርያም ጋር በመሆን እንግዲህ እግዚአብሔር በሰላም ካደረሰን የዛሬ ሳምንት
የንቡረ እድ ጴጥሮስ ገብረ ማርያምን ታሪክ እናስከትላለን። ስለዚህ ንቡረ እድ ጴጥሮስን ተከትለው በአስመራ ተቋቁሞ የነበረውን ማህበረ ሐዋርያት የተባለውን ማህበር በምክትልነት ንቡረ እድ ዋና እሳቸው ምክትል በመሆን ማህበረ ሐዋርያት ፍሬ ሃይማኖት የሚባለውን ማህበር አቋቁመው በማህበረ ሐዋርያት ስርም ኮከበ ጽባህ የተባለውን ማተሚያ ቤት በማቋቋም ድንቅ የሆኑ መጻሕፍትን በማሳተም ለምዕመናን በማሰራጨት ትልቅ ስራ ሰርተዋል። ሊቀ መዘምራን ሞገስ ወጊዮርጊስ በአስመራ የኢትዮጵያ ደራሲያን ማህበር አባል ሆነው እንደውም በ19 ልክ ሊያርፉ ጥቂት ጊዜ ሲቀር 1978 ዓ.ም አዲስ አበባ ላይ በተካሄደው የደራሲያን ማህበር ጉባኤ ላይ መጥተው ተሳትፈው ተመልሰዋል። እንግዲህ ይህን ጉባኤ ተሳትፈው ከተመለሱ በኋላ በዚያው 1978 ዓ.ም ነው ያረፉት። ያ ከሆነ እንግዲህ እድሜያቸው ሊሆን የሚችለው 71 ዓመት አካባቢ ነው በዚህ ምድር ላይ የኖሩት። እንዲህ ግን በዚህች እድሜያቸው አብዛኛውን በትምህርት ለሀገር በመቆም መጻሕፍትን በማዘጋጀት እና ሀገራዊ የሆኑ ቤተክርስቲያናዊ የሆኑ ጠቃሚ ስራዎችን በመስራት ያለፉ ታላቅ ሊቅ ናቸው። ኤርትራ ክፍለ ሀገር በርካታ ሊቃውንት የወጡበት ሀገር ነው። የዛሬ ሳምንትም እግዚአብሔር ቢጠብቀን በሰላም ብንደርስ ታሪካቸውን የምንዘክርላቸው ንቡረ እድ ጴጥሮስ ገብረ ማርያምም በዚያው በኤርትራ የነበሩ ታላቅ ሊቅ ናቸው። እንግዲህ እኒህን የመሰሉ ኢትዮጵያ ታላላቅ ሊቃውንት ነበሯት። ዛሬ እኛ ማተሚያ ቤቱ፣ ኮምፒውተሩ፣ ስልኩ ሁሉ ነገር በተመቻቸበት ሰንፈን ተቀምጠን ያኔ ሁሉም ነገር በእጅ የሚጻፍበት ዘመን 17 መጻሕፍትን ጽፎ እንደምንም ለፍቶ ደግሞ 9ኙን አሳትሞ መገኘት በእውነቱ ትልቅ ቤተሰብ ማፍራት ለቤተክርስቲያንም ለሀገርም መተኪያ የሌለው ስራ መስራት ነውና እኛም ልጆቻቸው እነዚህን አባቶች ተከትለን እንደነሱ ያለ ድንበር ተሻጋሪ ዘመን ተሻጋሪ ትውልድ ኮትኳች ስራ ሰርተን ትውልድ ገንቢ የሆነ ስራ ሰርተን ሀገራችን ኢትዮጵያን ተዋዳጅነታችንን እንድንጠቅም እና እኛም የአበውን ፈለግ ተከትለን እነሱ የወረሷትን ርስት እንድንወርስ አምላካችን ይፍቀድልን። ምዕመናን ይህንን ሚዲያ እንግዲህ መስታወት ሚዲያ ከተጀመረ ብዙ ዓመቱ ነው። የብዙ ትልልቅ ሊቃውንት ታሪኮች በሚዲያው ላይ ይገኛሉ። ከዚያም ባለፈ ልዩ የትምህርት ሃይማኖት በተለይ እንደ ጸሎት፣ እንደ ጾም፣ እንደ ስርዓተ ክህነት፣ እንደ ምንኩስና ያሉ ትልልቅ ነገር ያላቸው ነገሮች ተዘግበውበታል። ነገር ግን የሚዲያው እድገት እንደሚፈልገው አይደለም። ያው ለራስ ማስታወቂያ መስራት በጠባዩ ከባድ ስለሆነ እኔም ይህን ያህል ገፋ አድርጌ ማስታወቂያ አልሰራውም። ነገር ግን መማማሪያ መድረክ ከሆነ የራስ ነው ማለት ያስቸግራል። የጋራ ነው፣ ትምህርት ነው። ስለዚህ ይህንን ቁም ነገር የምናስተላልፍበትን ሚዲያ ሌሎች እንዲያውቁት፣ ሌሎች እንዲደርስ በሚዲያ ላይ የሚደረጉትን ነገሮች የሚዲያው አባል ሰብስክራይብ አድርጎ አባል ከመሆን ሌሎች እንዲዳረስ ሼር በማድረግ እና በማጋራት የበኩላችሁን ድርሻ እንድትወጡ በአባቶች ስም እጠይቃለሁ። ይህን አደረጋችሁ ማለት አባቶቻችሁን ልጆቻችሁ እና ቀጣይ ትውልድ እንዲያውቋቸው አደረጋችሁ ማለት ነው እና ይህን እንድታደርጉ በእግዚአብሔር ስም እጠይቃለሁ። አምላክ አበው ይጠብቀን፣ ይቆየን። ወበአይቴ ተረክበ አሰረ